ባንዲራ ተጠቅልላ የምትበላበት የለም። ከዛሬ ጀምሮ ኢትዮጵያዊ ባንዲራ እቺ ልሙጣ የአማራ ዘረኞች ምልክት መሆኗ ገብቶኛል። ከዛሬ ጀምሮ ምን አረጋታለሁ? እበጥሳታለሁ። አረንጓዴ ቢጫ ቀይ ባንዲራ የአማራ ዘረኞች ባንዲራ ነው፣ ሰጥቻቸዋለሁ። ይኸው ከዛሬ ጀምሮ አልሸከማትም። ምክንያቱም ባንዲራ ተጠቅልላ የምትበላበት የለም። ከዛሬ ጀምሮ ኢትዮጵያዊ ባንዲራ እቺ ልሙጣ የአማራ ዘረኞች ምልክት መሆኗ ገብቶኛል። ከዛሬ ጀምሮ ምን አረጋታለሁ? እበጥሳታለሁ። አረንጓዴ ቢጫ ቀይ ባንዲራ የአማራ ዘረኞች ባንዲራ ነው፣ ሰጥቻቸዋለሁ። ይኸው ከዛሬ ጀምሮ አልሸከማትም። ምክንያቱም የአማራ ትግል አታገኘኝም። ከእንግዲህ ራሳችሁ የፈለጋችሁት ቢሆን የለውበትም። መብቴ ነው። ይሄን መብቴን ማንም ሊጋፋ አይችልም። እኔ አገው ነኝ። የቅማንት ልጅ ቅማንት ነው። እየተሰደበ በማንም ስንት ስድብ ነው። በጥፊ ገደል ከታለ የሽንታ ልጅ ማንም አይደርስብኝም፣ አውቀዋለሁ። እናቱ የወለደችው እኔን አይናገርም። የኦሮሞ ልጆች አገውን አልተናገሩም። የኦሮሞ ልጆች ቅማንትን አልተናገሩም። እኔ የኦሮሞ ልጆችን አስቀይሜያለሁ። ስለ አዲስ አበባ ጉዳይ እንነጋገራለን። ስለ አዲስ አበባ ጉዳይ አስረግጬ እነግራለሁ። ዛሬ ቃል ለምድር ለሰማይ የአዲስ አበባ ጉዳይ እኔ ተማሪ እያለሁ እኔ አባቴም እናቴም ከአገው እንደመጡ ነው የተናገርኩት። አዲስ አበባ ላይ መጥተው ነው የወለዱን እንጂ አዲስ አበባ ነዋሪዎች አይደሉም። የኔና የእናቴ እኔ አባቴና እናቴ ማለት ነው አዲስ አበባ መጥተው ነው አገው ምድር ናቸው። አዲስ አበባ መጥተው እኛ ትምህርት ስንማር ልጅ ሆነን እየነገርኩ ነው። እኔ ኮካኮላ ልደታ ሰፈር ነው የምኖረው። ወደ 13 ቀበሌ ስትሄድ በሙሉ ኦሮሞዎች ናቸው ያሉት። 13 ቀበሌኛ ከብትርቢ የምንለው ሰፈር አለ። እያንዳንዳችሁ እዚህ ጋር ታዘቡኝ። ላምበረት ኮተቤ ላምበረት ብትሄድ ከኮተቤ በፊት ኦሮሞዎች ናቸው ያሉት። ላምበረት ነው ሰው አሁን ሲኤምሲ ብለውታል። ኦሮሞ ያለበት ቦታ ነው። አየር ጤና የኦሮሞ ልጆች ነው ያሉት። አየር ጤና የአየር ጤና ላይ ብትሄድ የኦሮሞ ልጆች ነው ያሉት። ሰበታ ብትሄድ ኦሮሞ ነው ያለው። እውነት እንነጋገራለን። እኔ እውነት አያስተኛኝም። እውነትን መናገር አለብኝ። እየነገርኩ መገናኛ ብትሄድ ኦሮሞ ነው የነበረው። መገናኛ ሰፈር ነው 12 ቀበሌ እኛ ከኮካ ኮላ ጀርባ 12 ቀበሌ ብትሄድ የኦሮሞ ልጆች ነው ያሉት። ልደታ አካባቢ ነው በብዛት የትግራይ ልጆች በብዛት ያሉት እና የአማራ ልጆች መተን ማለት ነው ቤተሰቦቻችን መጣው የሰፈሩበት እዛ አካባቢ ነው። እያንዳንዱ ቦታ ላይ ብትሄድ የኦሮሞ ልጆች ነው ያሉት። ስለዚህ ቴክኒካሊ አዲስ አበባ የኦሮሞ ነው እንደፈለግ ማለት ይችላል። አዲስ አበባ እኔን ቤተሰቦቼ ከጎጃም መጣው ወለዱኝ እንጂ እየነገርኩ ነው። 12 ቀበሌ አክሮባት ልንሰራ ስንሄድ የኦሮሞ ቦታ እንደሆነ አስረግጬ ነው። ኮተቤ ላምበረት አሁን ሲኤምሲ ብለው ስሙን ቀይረውታል። የኦሮሞ ነው። እያንዳንዱ የአዲስ አበባ ጉዳይ እውነቴን ነው። የኦሮሞ ገበሬዎች እየሸጡ ከዛ ቦታ ላይ ወጥተዋል እንጂ በእርግጠኝነት እነግራለሁ አዲስ አበባ የኦሮሞ ናት። እኛ ትምህርት ስንማር የአያት ስም ይጠየቃል። የአያት ስም ላይ ፈይሳ ነው፣ ቀልቤሳ ነው፣ ቀነኒሳ ነው ምናምን ነው የምንሰማው። አያት ስም አስረግጬ እነግርሃለሁ አስረግጬ። ስለዚህ የኦሮሞ ትግል ላይ አገውን ሳትነኩ ቅማንትን ሳትነኩ እናንተን ለተሳደብኩት የኦሮሞ ልጆች ከልብ ይቅርታ ጠይቃለሁ። ከልብ ይቅርታ ጠይቃለሁ። አየር ጤና የአየር ጤና ላይ ብትሄድ የኦሮሞ ልጆች ነው ያሉት። ሰበታ ብትሄድ ኦሮሞ ነው ያለው። እውነት እንነጋገራለን። እኔ እውነት አያስተኛኝም። እውነትን መናገር አለብኝ። እየነገርኩ መገናኛ ብትሄድ ኦሮሞ ነው የነበረው። መገናኛ ሰፈር ነው 12 ቀበሌ እኛ ከኮካ ኮላ ጀርባ 12 ቀበሌ ብትሄድ የኦሮሞ ልጆች ነው ያሉት። ልደታ አካባቢ ነው በብዛት የትግራይ ልጆች በብዛት ያሉት እና የአማራ ልጆች መተን ማለት ነው ቤተሰቦቻችን መጣው የሰፈሩበት እዛ አካባቢ ነው። እያንዳንዱ ቦታ ላይ ብትሄድ የኦሮሞ ልጆች ነው ያሉት። ስለዚህ ቴክኒካሊ አዲስ አበባ የኦሮሞ ነው እንደፈለግ ማለት ይችላል።
አዲስ አበባ እኔን ቤተሰቦቼ ከጎጃም መጥተው ወለዱኝ እንጂ እየነገርኩ ነው 12 ቀበሌ አክሮባት ልንሰራ ስንሄድ የኦሮሞ ቦታ እንደሆነ አስረግጬ ነው ኮተቤ ላምበረት አሁን ሲኤምሲ ብለው ስሙን ቀይረውታል የኦሮሞ ነው እያንዳንዱ የአዲስ አበባ ጉዳይ እውነቴን ነው የኦሮሞ ገበሬዎች እየሸጡ ከዛ ቦታ ላይ ወጣዋል እንጂ በርግጠኝነት እነግራለሁ አዲስ አበባ የኦሮሞ ናት እኛ ትምህርት ስንማር ያት ስም ይጠይቃል ያት ስም ላይ ፈይሳ ነው ቀልቤሳ ነው ቀነኒሳ ነው ምናምን ነው የምንሰማው አያት ስም አስረግጬ እነግርሃለሁ አስረግጬ ስለዚህ የኦሮሞ ትግል ላይ አገውን ሳትነኩ ቅማንትን ሳትነኩ እናንተን ለተሳደብኩት የኦሮሞ ልጆች ከልብ ይቅርታ ጠይቃለሁ ከልብ ይቅርታ ጠይቃለሁ የአማራ ትግል ላይ አታገኘኝም ከእንግዲህ ራሳችሁ የፈለጋችሁት ቢሆን የለውበት መብቴ ነው ይሄን መብቴን ማንም ሊጋፋ አይችልም እኔ አገው ነኝ የቅማንት ልጅ ቅማንት ነው እየተሰደበ በማንም ስንት ስድብ ነው በጥፊ ገደል ከተአለ የሽንታ ልጅ ማንም አይደርስብኝም አውቀዋለሁ እናቱ ወለደችው እኔን አይናገርም የኦሮሞ ልጆች አገውን አልተናገሩም የኦሮሞ ልጆች ቅማንትን አልተናገሩም እኔ የኦሮሞ ልጆችን አስቀይሜያለሁ ስለ አዲስ አበባ ጉዳይ እንነጋገራለን ስለ አዲስ አበባ ጉዳይ አስረግጬ እነግራለሁ ዛሬ ቃል ለምድር ለሰማይ የአዲስ አበባ ጉዳይ እኔ ተማሪ ያለው እኔ አባቴም እናቴም ካገው እንደመጡ ነው የተናገርኩት አዲስ አበባ ላይ መተው ነው የወለዱን እንጂ አዲስ አበባ ነዋሪዎች አይደሉም የኔና የናቴ እኔ አባቴና እናቴ ማለት ነው አዲስ አበባ መተው ነው አገው ምድር ናቸው አዲስ አበባ መተው እኛ ትምህርት ስንማር ልጅ ሆነን እየነገርኩ ነው እኔ ኮካኮላ ልደታ ሰፈር ነው የምኖረው ወደ 13 ቀበሌ ስትሄድ በሙሉ ኦሮሞዎች ናቸው ያሉት 13 ቀበሌኛ ከብትርቢ የምንለው ሰፈር አለ እያንዳንዳችሁ እዚህ ጋር ታዘቡኝ ላምበረት ኮተቤ ላምበረት ብትሄድ ከኮተቤ በፊት ኦሮሞዎች ናቸው ያሉት ላምበረት ነው ሰው አሁን ሲኤምሲ ብለውታል ኦሮሞ ያለበት ቦታ ነው አየር ጤና የኦሮሞ ልጆች ነው ያሉት አየር ጤና የአየር ጤና ላይ ብትሄድ የኦሮሞ ልጆች ነው ያሉት ሰበታ ብትሄድ ኦሮሞ ነው ያለው እውነት እንነጋገራለን እኔ እውነት አያስተኛኝም እውነትን መናገር አለብኝ እየነገርኩ መገናኛ ብትሄድ ኦሮሞ ነው የነበረው መገናኛ ሰፈር ነው 12 ቀበሌ እኛ ከኮካ ኮላ ጀርባ 12 ቀበሌ ብትሄድ የኦሮሞ ልጆች ነው ያሉት ልደታ አካባቢ ነው በብዛት የትግራይ ልጆች በብዛት ያሉት እና የአማራ ልጆች መተን ማለት ነው ቤተሰቦቻችን መተው የሰፈሩበት እዛ አካባቢ ነው እያንዳንዱ ቦታ ላይ ብትሄድ የኦሮሞ ልጆች ነው ያሉት ስለዚህ ቴክኒካሊ አዲስ አበባ የኦሮሞ ነው እንደፈለግ ማለት ይችላል አዲስ አበባ እኔን ቤተሰቦቼ ከጎጃም መጥተው ወለዱኝ እንጂ እየነገርኩ ነው 12 ቀበሌ አክሮባት ልንሰራ ስንሄድ የኦሮሞ ቦታ እንደሆነ አስረግጬ ነው ኮተቤ ላምበረት አሁን ሲኤምሲ ብለው ስሙን ቀይረውታል የኦሮሞ ነው እያንዳንዱ የአዲስ አበባ ጉዳይ እውነቴን ነው የኦሮሞ ገበሬዎች እየሸጡ ከዛ ቦታ ላይ ወጣዋል እንጂ በርግጠኝነት እነግራለሁ አዲስ አበባ የኦሮሞ ናት እኛ ትምህርት ስንማር ያት ስም ይጠይቃል ያት ስም ላይ ፈይሳ ነው ቀልቤሳ ነው ቀነኒሳ ነው ምናምን ነው የምንሰማው አያት ስም አስረግጬ እነግርሃለሁ አስረግጬ ስለዚህ የኦሮሞ ትግል ላይ አገውን ሳትነኩ ቅማንትን ሳትነኩ እናንተን ለተሳደብኩት የኦሮሞ ልጆች ከልብ ይቅርታ ጠይቃለሁ